ሰላም ሰላም ጤና ይስጥልኝ አንበሲቲው ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው እንግዲህ እንደምታውቁት እኔ አርቲስት ልየወርቅ እባላለሁ። አጫጭር ድራማዎችና ታሪኮችን እያስኩላችሁ በዚህ ቻናል እመጣለሁ ሁሉ ጊዜ። ዛሬ ደግሞ የሆነ ደስ የሚል ታሪክን ይዤላችሁ መጥቻለሁ። ታሪኩ እንዴት መሰላችሁ? ከገጠር ተነስቶ ከተማ የገባ ታሪክ ነው። ደስ ይላል። እንግዲህ ተከታተሉኝ አብረን እንየው። ያው እንግዲህ ቡናችንን ፈልቷል። ቡናችን እየጠጣን ያለውን ጨዋታ ወጋችን ነው ገውጋለን ማለት ነው። አብራችሁ ደግሞ ባይገርማችሁ በጣም ባለሙያ ነኝ። የስንዴ ዳቦ ጋግሬ ዛሬ ይሄው ለቡና ቁርሴ ስንዴ ዳቦ ነው ልበላ የፈለኩት። ግን የሚመጡም ሰዎች ካሉ ዳቦ ብሉልኝ ይላለሁ። እየመጣችሁ እናንተም ዳቦ ውሉ። የቻናል ቤተሰቦቼ ቆንጆ ዳቦ ነው። እንግዲህ እንደምታዩት ቡናዬም ይጣፍጣል፣ ዳቦዬም ይጣፍጣል። አሁን ደግሞ ወደ ታሪኩ እንግባ። የታሪኩ ርዕስ እንግዲህ የነፍስ ካሳ ይባላል። ይህንን ርዕስ እንግዲህ ይዛችሁ እንቀጥላለን ወደ ታሪካችን ማለት ነው። ሎሚ የምትባል አንድ ገጠር ውስጥ በጣም የምታምር ቆንጅዬ ልጅ ነበረች። በላይነህ የሚባል ደግሞ ጎረቤታቸው አለ። ሎሚና በላይነህን ቤተሰቦቻቸው አጋቧቸው። ሎሚ በጣም ትንሽ ልጅ ናት። 16 ምናምን አካባቢ ትሆናለች። ከዛ ተጋብተው ወዲያው አቶ በላይነህና ሎሚ እንደተጋቡ ሎሚ ወለደች። ቆንጆ የሚያምር ልጅ እያሱ አሉት ልጁን። ከዛ በኋላ እያሱ የሚባል ልጅ ወለደች። ያ ልጅ እያደገ እያለ የ4 ዓመት እያለ ያቶ በላይነህ ወንድም ሰው ገሎ ጠፍቶ ነበረ። ከዛ በኋላ ከስንት ዓመት በኋላ ይሄንን በቀል ተነሳስተው ለዚህ በቀል አስበው አውጥተው አውርደው ወንድምየው ማግኘት ስላልቻሉ እሱ ሩቅ ቦታ ነው ያለው፣ ብዙ ጊዜ ሆኖታል፣ ሊያገኙት አልቻሉም። ከዛ በላይነህን ገደሉት። ይሄ ምንድነው የሚባለው? ይሄ ደም መቀባባት ምናምን ይባላል አንዳንድ አካባቢ ላይ፣ እንደዛ አይነት ታሪክ ነው። ከዛ ሎሚ በጣም ግራ ተጋባች፣ በባሏም አዘነች። ልጇንም እንዴት ማሳደግ እንዳለባት ግራ ገባት። ከዛ ደግሞ የአካባቢው ሰው ይመጣና ጎበዝ አንተማ ህፃን እኮ ነው፣ ትንሽ ነው እንግዲህ 4 ዓመት ልጅ፣ የአባትህን በቀል መበቀል አለብህ፣ የአባትህን ደም ትዋጣዋለህ ምናምን ይሉታል። ኧረ ተው ለልጄ እንደዛ አትበሉ፣ ጥሩ ነገር ማስተማር አይሻልም ትላለች እሷ። አይ ዞር በይ፣ እንኳን ወንድ ልጅ ወልዶ ሞተ ደግሞ እንደዛ አይነት ነገር አለ እንዴ? ወንድ ልጅ የማያባቱን ደም ካላወጣ አትዘኝ፣ ማዘን የለብሽም። ልጅሽ ነገ ጧት ይሄንን ነገር ሲያደርግ አንቺ ደስተኛ ትሆኛለሽ እያሉ ሲሉ፣ ወይ ጉድ! እንዴት አይነት ነገር ነው? በቀልም መቀባበል፣ ተንኮልም መቀባበል። ሎሚ ሳትማር የተማረች በጣም ብልህ ልጅ ናት። ስለና ነገሮች ሁሉ አይገባትም ለሷ። እንደዛ ያኛው ነገር አይገባትም። እኔማ ልጄን ራቅ ያለ ቦታ ወስጄ ማሳደግ አለብኝ፣ ቢቻል ወደ ከተማ ሰልጠን ወደ አለ ቦታ ትልና ተወስናለች። እቺ ያሉ አይደል ገጠር ልጆች ሆነው ሳይማሩ የተማሩ ብልህ እንደዛ አይነት ልጅ ናትና ከዛ ስታስበው ወንድሟ አዲስ አበባ ይኖራል። በቃ ወንድሜን እንደምንም ብዬ ልጄን እንዲወስድልኝ ማድረግ አለብኝ። ልጄንማ እንደዚህ አይነት የተጨማለቀ ህይወት ውስጥ አልከተውም። ልጄን በነፍስ አለ ልጅ አለኝ ብል ይሻላል በርቁ ሞቶብኝ ልጄ ሞቷል ብዬ ከማወራ ደግሞ አሟሟቱስ ራሱ የሚያስጠላ ቢገሉብኝ እያለች ይህን ስታወጣ ስትወርድ ወንድሟን ታገኘውና ከወንድሟ ጋር ማውራት ጀመረች። እባክህ ወንድሜ ልጄ እንደዚህ ነገር አለ፣ እንደዚህ እየተባለ እያደገ ነው፣ ወጪ ወራጁ የአባትህን እንደመልስ ነው የሚለው። እኔ ደግሞ በእንደዚህ አይነት ነገር አላምንም፣ ደስ አይለኝም።
ስትለው ታዲያ ምን ችግር አለ ወደ ከተማ እናመጣዋለን ሲላት በጣም ደስ ይለኛል እኔም እንደሱ እንድትለኝ ነበረ አሁን እኔ እንደምታውቂው አቅም የለኝም ግን ያለውባት ሴትዮ በጣም ሀብታሞች ስለሆኑ ባልና ሚስቶቹ ልጅ ለመውለድ ሞከራ አድርገው አንድ ጊዜ አስወረዳት ከዛ በኋላ ሲያስወርዳት ሐኪም ቤት ሄዳ ድጋሚ ልጅ መውለድ እንደማትችል ተነገራት የዛኑ ጊዜ እና በጣም አዝነው ተቀምጠዋል እንደውም ጉድፍቻ የማደጎ ልጅ ምናምን ባገኘን ሲሉ ሰምቻለሁ አንድ ጊዜ እስቲ በዚህ ዙሪያ የሚስማሙ ከሆነ ባልየውንም ሴትዮዋንም ላማክራቸውና መልሼ ላሳውቅሽ ይላታል ከዛ ይሄንን ሲያሳውቃት እሺ ደስተኛ ነኝ ትላለች እሱ ደግሞ እነሱ ቤት አትክልተኛ ስለሆነ በቅርብ እነሱ ማግኘት ይችላል በቅርብ እነሱ ማውራት ይችላል ያለ ታሪካቸውንም በደንብ ስለሚያውቅ በደንብ ለማውራት ተመቸው ከዛ እቴሜቴ ይላታል ሴትዮዋ አቤት እንደዚህ የቴ ልጅ ነበረ እንደው ገጠር ውስጥ እንደምታውቂው ያው መቼም ትሰሚያለሽ ታያለሽ አንዳንድ ነገሮች ገጠር ውስጥ የሚያድጉ ልጆች በቀል የደም መመላለስ ምናምን እየተባለ በጣም ችግር እየተፈጠረ ነው አሁን ደግሞ የቴ ልጅ 4 አመቱ ነው አሁን ወደ 5 አመት እየሄደ ነው አሁን አባቱ እንደዚህ ሞተ በበቀል እዛ በቀል ውስጥ እንዳይገባባት ብላ እህቴ ባክ ከዚህ ሀገር ወሰድልኝ አለችኝ እናንተም እንደማያችሁ ልጅ የላችሁም እንደው ደፈርከኛ አትበይና ጋሽም ቢሆኑ ደስተኛ የሚሆኑ ይመስለኛል በዚህ ዙሪያ እስቲ ተመካከሩና እንደው ይሄን ልጅ ሌላ ቦታ ማምጣቼ ከማስገባ ምን ህፃን ልጅ ነው ለማን ይሰጣል እኔም እንደምታውቁት አቅም የለኝም እናንተ ላይ ነው ያለሁት ምን እናድርግ እቴሜቴስ እንወያይ ሲላት እቺ ሴትዮ በጣም ትደሰታለች በጣም ደስ ብሏት ስንት አመቱ ነው አልከኝ 5 አመት ሊሆነው ነው ስለዚህ እናት አባትም የማስተዋስ አቅሙ አይኖረውም እንደው እንደናንተው ልጅ ሆኖ የራሳችሁ ሆኖ ያድጋል ይላታል ደስ ይለኛል በጣም ተደሰተች እሺ ባለቤቴንም ላማክረው እሺ ተመካከሩ በሉ እንግዲህ እቴሜቴ እርሷ አማክሯቸው እሺ ያው የሚያሰራቸውን ሰዎች ከክፍለ ሀገር የሚመጡ ሰዎች ለሚያሰሯቸው ሰዎች ክብር ስላላቸው ሴትዮዋ በጣም ትልቅ ሆና ምናምን ሳይሆን ጋሽም በጣም ትልቅ ሆኖ ሳይሆን ጋሽ የሚላቸው ያው ከማክበር የተነሳ ሴትዮዋን እቴሜቴ ወንድየውን ጋሽ ነው የሚለው ከዛ በሉ ተመካከሩ ይልና እሺ ከዛ እቺ ሴት ባሏ እንደመጣ ደቂቃ መቆየት አልፈለገች ይኸውልህ እንደዚህ ነውና ይሄንን ሰው አገኘልን እንደዚህ አይነት ልጅ እንዴት እናድርግ ስትለው እኔ አንቺ ደስተኛ ከሆንሽ የፈለገሽ ማድረግ ትቻለሽ አንቺ ብቻ ደስተኛ እንድትሆኚልኝ ነው የምፈልገው እና ይሄ ልጅ በመምጣቱ አንቺ ትደሰቻለሽ ሲላት በጣም እንደ ልጅ አርቄ ያሳድገዋለሁ በጣም ጥሩ ያምጣልን እሺ ተነገረው ለዛ ሰራተኛ ለአትክልተኛው ማለት ነው እሺ አምጣልን ተባለ ራሱ ትራንስፖርት ተከፍሎት እናቷንም ልጁንም ይዞ መጣ ከዛ ይዞ ከመጣ በኋላ ገቡ ተስተናገዱ መቼም ሴትዮዋ እመቤት ናት ደግ ናት የዋናት ሰውየው ደግ ነው የሚፈልጉትን ሁሉ ለሴትዮዋ በደንብ አብልተው አጠጥተው ቡና ተፈልቶ የክብር እንግዳ አድርጋ ልጇን ተቀበለቻት እንግዲህ የኔ እህት ይሄ ልጅ ላንቺ አመጣሽ ብትወልጁ እኔ ደግሞ አሳድገዋለሁ አንቀባረሬ ያው ልጅ የለኝም ግን ከልጄ በላይ አድርጌ አሳድገዋለሁ ልጅ ባይኖረኝም ልጅ ያለኝ አይነት ስሜት አድርጌ የራሴ ልጅ እንደሆነ አድርጌ ነው ማሳድገው ትላታለች እኔም ደስ ይለኛል አሳድግልኝ በዛ በቀር ውስጥ እንዳያድግብኝ ነው የምፈልገው እናቱም ደስ አላት እቺኛም ተቀባዩም ደስ አላት ወንድምም እንደዛ አይነት ቦታ ላይ የእህቱ ልጅ ስለገባ ደስ አለው ባለቤትየውም ሰውየውም ተደሰቱ ያን ልጅ በክብር በደንብ አድርገው ተቀበሉ ከዛ እናት ሄደች እንግዲህ ግን አንቺ እየተመላለስሽ እየመጣሽ አንድ ቃል የምትገቢልኝ ነገር እናትህ ነኝ ልጠይቅ ምናምን በሚል ሰበብ ልቡን እንዳሰርቅብኝ እኔ ልቤ የተሰበረ ሰው ነኝ ትላታለች ምንም ችግር የለም እሺ ትላለች ከዛም ወንድም ሆይ ጠዋት ይነሳና አውቶቡስ ተራ ወስዶ እህቱን ይሸኛል በደህና ሁኚ እንግዲህ ልጅሽ ይደግልሽ ልጅ ሞቶብኛል ከምትይ ልጅ ያለኝ እያልሽ ኑሪ እየተመላለስሽ ምንም ነገር እንዳትይ አንዴ ልጁንም ልብ እንዳሰርቂ ሁለተኛ የሴትዮዋን ልብ እንዳሰብሪ እኔንም ቃላባይ እንዳታደርጊ አደራሽን ተጠንቀቂ ይላታል ችግር የለም እኔ ብቻ ልጅ ይደግልኝ ብላ ይቺ ሴት ተነስታ ወደ ሀገሯ ጉዞ ከዛ መሃል ከተማ ላይ የሆነች ከተማ አካባቢ ስትደርስ ቆይኔ ግን እኔም ያለኝ አንድ ልጅ እሷስ ሞቶባት ነው እኔ በአካል እያለ ልጅ ወልዶ መካን የወላድ መካን የሚያስብል አይደለም ይሄ ነገር አይ
በሆነ ነገርም አድርጌ እዛ ሀገርም ባሌን ያጣሁበት ቤቴም ልጄን ያጣሁበት ከማን ጋር ነው የምኖረው ማን አለ ብዬ ነው ትልና ይሄንን አንድ ከተማ ሀገር ላይ ሆና ታስበውና በቃ ሄጄ ለንስሐ አባቴ እኔ ማምነውም ዘመድ የለም እማምነውም ደና ቤተሰብ የለኝም ስለዚህ ለንስሐ አባቴ መሬቴንም ከብቶቼንም ቤቴንም ልጅ አድጎ መጥቶ በጠየቀው ሰዓት ስጡ ላይደላው ይችላል ላይመቸው ይችላል ለልጄ መኮብለያ ለልጄ መቀመጫ ይሆነዋል ብላ አደረውት ብላ ለአንድ አባት እርሶ እንኳን ከዚህ ዓለም በህይወት ቢለዩ ባይኖሩ ለልጆ እያስተላለፉ ይሄንን ሀብት እና ንብረቴን ለልጄ እንዲቆይ አድርጉልኝ አደራ ነግሬውታል በሰማይ የሰጠው በምድር የሰጠውትን በሰማይ ነው መቀበሉት ብላ በተክርስቲያን ደጃፍ ላይ ሄደው ቃል ይገባባሉ እኚህም አባት ባገሩ የተከበሩ አባት የተጣላ የሚያስታርቁ በጣም የእግዚአብሔር ቃል የገባቸው ትልቅ ሰው ስለሆኑ እሷም ይሄን አስባ ስለሆነ ያደረገችው ልጅ ሆዬ ችግር የለውም አንቺ እኮ በጣም የምታሳዝኝ ልጅ ነሽ ባልሽን በሰው እጅ አጣሽ ልጅሽን ደግሞ ወስደሽ የትም ሀገር ሰጠሽ እንዴት ነው ይሄን አደርጋለሁ እኔ ምን አጣሁኝ ለልጆቼ ደግሞ እነሱም ለልጆቻቸው ያደረጉ ይሄን ታሪክ ይዘውት እንዲጠብቁለት ነው ማደርገው ብለው ቃል ይገቡላታል ከዛ ተመልሳ የተወሰነ ከብቶቿን ሸጣ አንዳንድ ነገር አድርጋ በሰው አጣይቃ አረብ ሀገር ሄደች አረብ ሀገር ስትሄድ ይሄንን የአረብ ሀገር ታሪክ እሷ አታውቅም እዛ አካባቢ ላይ ግን አረብ ሀገር የሄደች አንድ ሴት ስለምታውቅ እንዴት ነው የሚሄደው ስትል ነይ አክስቴ ናት የምትልከው አረብ ሀገር ትልና ያኔ ኤጀንት እንደዚህ በሰው በመናም ሊገኝ ነበር በዛን ወቅት ነይ ትላክሽ ብላ ለሷ ብር ተከፍሏት ለኤጀንቷም ከዛ በኋላ አገናኝታት አረብ ሀገር ላከቻት አረብ ሀገር ስትሰራ ገንዘቡ ምንም አይበረክትላትም አንዱ ቤት ስገባ ደሞዟን ሳትቀበል ትወጣለች አንደኛ ትምህርት የለም ያው የገጠር ልጅ ሆና ብልሃተኛ ናት እንጂ ትምህርት የላትም አልተማረችም እና ይሄ ነገር ስለነበረ በዛ መሃል ግን ከወንድሟ ጋር ትደዋወላለች ትጠይቃለች ምን ትላለች እያለች አንድ 20 ዓመት ተቀመጠች እዛ ከ20 ዓመት በኋላ ግን መጥቼ ልጄን ማየት አለብኝ ይሄ ግዴታ ነው አለችው አይ እሱም እንግዲህ ትልቅ ሰው ሆኗል መተሽ ታይዋለሽ የቤት እንደገና ብዙ ነገር አድርገውለታል ድርጅታቸውንም ሁሉንም በቃ በሱ ስም እያደረጉ ጥሩ ላይ ነው ያለው ልጁ ምናምን ይላታል ከዛ ያንን እያለች እያወሩ እንደዛ እያለች እሷም እዛ አረብ ሀገር 20 ዓመት ሞላት እዚህ ሴትዮዋም ያሳደገችው ታመመች ካንሰር ነው ተባለች አትድኝም የመዳን አቅምሽ ያን ያህል አይደለም ተባለች በቃ ተስፋ ቆርጣ በኋላ ላይ ፓራላይዝድ ሆነች ጸጉሯም ተመለጠ በቃ ሰውነቷ ከሳ ተጎሳቆለች ብዙ ነገር ሆነች አቅምም ቢኖርም ገንዘብም ቢኖርም ጤንነቷን መመለስ አልቻለችም በኋላ ይሄ ልጅ አድጎ መኪና ይዞ የሚያምር መኪና ድርጅቱን እያስተዳደረ ብዙ ነገር በቃ ለነሱ ማድረግ ጀመረ እነሱም በዚህ ተስፋ አላቸው በኋላ ደግሞ እሷ እንደታመመች እያለች ባልየው ሞተ መጥፎ አጋጣሚ ከዛ እሱ ባዘንም ገባት ለብዙ ዓመት አብሯት የኖረ ባል ነው አዘነች በጣም ተበስጫች ተቀመጠው ዊልቸር ላይ ነው በረንዳ ላይ ዊልቸር ላይ ተቀምጣ ምናምን ነው የምትውለው እንደዚሁ በቃ ይተከባከባታል ሰራተኛ የማይጠፋም ያም አትክልተኛ እህቱ ገንዘብ ትልክለታለች በል እንግዲህ እኔን ሁሉም ሆነው ለልጄ ነው ልጄን የሆነ ነገር ላይ ማድረስ ስለምፈልግ ነው እና ለልጄ አንዳንድ ነገር ማድረግ ፈልጋለሁ ከሀገርም የተሰደድኩት ቦታዬንም ትቼ የወጣሁት ልጄን ሰው ለማድረግ ነው ስትለው አይ እሱ ካንቺ በላይ ያለው ይልቅ አትልፊ ነይ ዝም ብለሽ አሁን ይላታል ያለሽ ይበቃሻል ዝም ብለሽ ነይ ሴትዮዋም ታማለች በጣም ነው የምታሳዝነው እና ነይና እስቲ ያለውን ነገር እዚህ እንወያያለን ሲላት ከአረብ ሀገር ሎሚ ተነስታ ስትመጣ ወንድሟ ጋር የሆነ በቂ ብር አላት ለሷ በቂ ነው ቆንጆ ነው ወንድሜ አሁን በዚህ ብር ምንድነው ማድረግ የምችለው እኔ እዛ ሀገር ሰው ሀገር ተቃጥዬ ያልሆንኩትን ሁሉ ሆኜ ቋንቋ እንኳን ለማወቅ ስንት ነገር እንደፈጀብኝ እኔ ነኝ የማውቀው ምን ያህል መስዋዕትነት እንደከፈልኩ ስለዚህ እኔ የተናደድኩበትን የተበሳጨሁበትን የተቸገርኩበትን ብር ሁሉ ሳልፈልግ ሀገር የተሰደድኩበትን ምንድነው ማድረገው ስትለው አንድ አነስ ያለች ኮንዶሚኒየም ቤት ባለ አንድ መኝታ ቤት ቢሆን ይገዛልሻል ግዢ ይላታል ግን እሱን ከመግዛትሽ በፊት እስቲ ትንሽ የሱቅ ነገር ተከራይተሽ ንግድ ነገር አቋቁሚ እሱ ጎበዝ ሰው ነው በጣም መልካም ነው ይመካከሩና የሆነ ነገር ያደርጋሉ ከዛ መጨረሻ ላይ ግን ልጄን ማየት ፈልጋለሁ ስትለው ተይ ሎሚ እኔ እንደው ይሄንን ነገር እንዴት እንደማደርግ አላውቅም አንደኛ ቃል ገብቻለሁ ሁለተኛ በእጃቸው በልቻለሁ ህይወቴን ይቀየሩልኝ እነሱ ናቸው ይልና በጣም ይሰማዋል ግድ የለህም ወንድሜ እኔም ከልጄ ስለያይ ላንተም ይሄ ትልቅ ጸጸት ነው የሚሆንብህ በኋላ ልጄ ያለበትን ቤት ብቻ ሳይኝ እኔ ጉዳዩን እጨርሳለሁ ትለዋለች
እኔ ቤቱን አሳይሻለሁ እዛች አካባቢ ግን አልገኝም ይላታል። እሺ ብላ ወደ ማታ አካባቢ ሄዱና ቤቱን ያሳያታል። አደረች እንዲሁ ስትቁነጠነዝ ስትጨነቅ ስታዋጣ ስትወርድ አደረችና በጠዋት ተነስታ ቴልዛ እነሱ በር አካባቢ ልጁ ቆንጆ መኪና ይዞ እሱም ቆንጆ ሆኖ ይወጣል። ሲወጣ ልክ ልጇን ስታየው እሷ እኮ ልጇ መሆኑ እንኳን አላወቀችም፣ ግን ልቧ ትርትር ድንግጥ አለ። በቃ ደነገጠች። ወይኔ አምላኬ ይሄ ልጄ ባልሆነ ብቻ አቤት አምላኬ ወይኔ ምናምን ማለት ጀመረች ብቻዋን። ከዛ እሱም ደንግጦ ፍሬን ያዝ አድርጎ ቆም አድርጎ አያት። ሁለቱም በጣም በሚያሳዝንና ድንጋጤ ባለው መልኩ ተያዩ። ከዛ እሱ መኪናውን አስነስቶ ሄደ። እሷም ገባች ወደ ግቢ። ስትገባ ዘበኛው ከፈተላትና ገባች። ምንድነው የሴትዮዋን ስም ጠርታ እባክህ ወይዘሮ ቤዛን ፈልጌ ነበር ስትለው ወይዘሮ ቤዛ አሉ፣ እሺ ያው በረንዳ ላይ ተቀምጠውልሻል ሲላት ተቀምጣ ስታይ ዊልቸር ላይ ነው የተቀመጠችው። ያቺ ሴትዮ በጣም ታሳዝናለች። ድሮ የነበረችውን ያየቻትና አሁን ያየቻት ሁኔታ በጣም ታዝንና ሎሚ የኔ እህት ምን ሆነሽ ነው? ታምሜ እንደዚህ ሆኜ ቆይ አንቺ ማነሽ አለቻት። ሎሚ ቤዛ አልጠፋችባትም። ቤዛ ግን ሎሚ ጠፋችባት። ከዛ ማነሽ ስትላት እኔ እንደዚህ እያሱን አምጥቼ የሰጠውሽ የእያሱ እናት ነኝ ምናምን ስትላት ሴትዮ ድንግጥ ትልና ፌንት ትነቅላለች። ከዛ በኋላ ፌንት ስትነቅል ሎሚ ትጮህና ምን ሆነሽ ነው እህቴ? እኔ እኮ ልወስድብሽ አይደለም፣ እኔ ለማንኛውም ወጪው ብዬ ነው ምናምን በመደናገጥ ስትላት ከዛ በኋላ ዘበኛው ሮጦ ይመጣና ምን ነው አንቺ ሴት ምን አረግሻቸው ትዬን ምንድን ያደረግሻቸው ምናምን ሴት አረ ምንም አላደረኩም አፋፍሰው ሆስፒታል ይወስዳሉ። ሆስፒታል ወስደው በሕክምና ላይ ይረዷትና ሕክምና ያደርጉ ምን ያሉና ወደ ራሷ ማለት ወደ ነበረችበት ይመልሷታል። ከዛ በኋላ እባክሽ እኔ በዚህ ምድር ላይ ምንም የለኝም፣ ባሌ ሞቷል፣ እኔ ጤኔን አጥቻለሁ፣ አንድና አንድ ለኔ ህይወት ያለው እያሱ ብቻ ነው፣ እያሱ እንዳትወስጅብኝ ብላ ታለቅሳለች። የኔ እህትሙች አልወስድብሽም፣ እንኳንም ልጄን አየሁት እንደዚህ ሆኖ አንቺ በመኖርሽ አይደል እዚህ የደረሰው። ሁለቱም እየተላቀሱ እያነቡ እህቴ ሙች አልወስድብሽም በይኝስ እየተባባሉ አንገት ለአንገት እየተናነቁ አልወስድብሽም ትላለች ሎሚ። ወይዘሮ ቤዛ ደግሞ እባክሽ አልወስድብሽም በይኝ አልወስድብሽም እየተባባሉ በቃ በሚያሳዝን ሁኔታ ልብ በሚነካ ሁኔታ ስቅስቅ እያሉ ሁለቱም እየተላቀሱ እንኳን ልጄን እዚህ ያደረሽልኝ እኔ ዞር ብያ ላይም ከዚህ በኋላ በቃ ይቅርታ አድርጊልኝ ምናምን ተባብለው ወደ ማንነታቸው ተመልሰው ሁለቱም ቢረጋጉና ይኸውልሽ አንቺ ልጅሽ መሆኑን ወቂ ታውቂያለሽ፣ እኔ ግን እናቱ እንደሆንሽ ባያቅ ደስ ይለኛል እየተባባሉ ከዛ ሎሚም ወይዘሮ ቤዛን አሳክማ ቤቷ አስገብታ እህቴ ደጋግሜ ይሄን ነገር መቼም ቢሆን አልልሽም ብላ ሄደች ወደ ወንድሟ ቤት። ከዛ ወንድሟ ቤት ስትሄድ ወንድሜ እቺ ሴት የተባረከች ሴት ምን ሆና ነው እንደዚህ ሆነች ስትለው ኧረ እኔ እንጃ ካንሰር ይዟት ነው አሉ፣ እማይድን በሽታ ነው ይላሉ፣ በጣም ከባድ ነው ሲል ወይ ጉድ ብላ ሎሚ ማዘን ጀመረች። በጣም እያዘነች እየተከዘች ሲላት በፊት እዛ እነሱ ሀገር ጸበል አንዲት ሴት እንደዚህ ሆና ሄዳ ድናለችና እኔ ምለው ወንድሜ አንድ ነገር ትዛለኝ። ምን ትዛለሽ? አሁን እኮ የወይዘሮ ቤዛን ህመም እያሰላሰልኩኝ ድሮ አንዲት ሴት እኛ ሀገር መታ እንደዚህ ልክ እንደሷ ሆና ድናለች በጸበል። እንደው እዛ ጸበል ብንወስዳት መቼም ያ ጸበል የትም አይሄድም እንዴት እናድርግ ስትለው እኔ ወይዘሮ ቤዛ ጋር ሄጄ ይሄን ወሬ አላወራም፣ አንቺው የገባሽበትን እንደፈለገሽ አድርጊ፣ እኔ ቃሌን አልሽርም ይላታል። ምንም ችግር የለም እኔ እኮ ለበጎ ነው የምሄደው ለክፋት አይደለም ብላ ተመልሳ ወይዘሮ ቤዛ ቤት መሄድ በስንተኛው ቀን። ከዛ ስትሄድ ወይዘሮ ቤዛ አሁንም መደንገጥና መበሳጨት እህቴ አትበሳጪ፣ እኔ አንቺን የሚያድን ነገር ይዤ ስለሆነ የመጣሁት ምንም አትበሳጪ፣ አሁን የልጃችን ጉዳይ እንዳለ ይሁን ችግር የለም፣ እኔ አሁን ያንቺ ጤና ነው ያሳሰበኝ፣ ለምን ባለውለታዬ ነሽ፣ በጣም መልካም ሴት ነሽ፣ ማድረግ ያለብኝን ሁሉ አድርጌ አንቺን ማዳን አለብኝ፣ መቼም የኢኮኖሚ ችግር የለብሽም በኢኮኖሚ፣ ስለዚህ አንዲት ሴት እንደዚህ እኛ ሀገር ሄዳ ጸበል ስለዳነች በሱ ልረዳሽ ሞክራለሁ ስትላት እኔ ድናለሁ ብለሽ ነው? የኔ እኮ ከባድ ነው፣ ቀንሽን ጠብቂ ነው እንጂ የተባልኩት እኮ በጣም ከባድ ደረጃ ደርሷል ስትላት ለእግዚአብሔር እኮ የሚሳነው የለም፣ እንደዛ ብለሽማ ተስፋ አትቁረጪ፣ አሁን ብቻ እሺ በይኝና እዛ ጸበል ይዤሽ ትላታለች። አልሻው እሺ የታየሽ ነገር ይኖራል እንግዲህ እግዚአብሔር ያውቃል ብላ መኪና አላት፣ ሹፌር አላት። በመኪናዋ በሹፌሯ መኪና እስከሚገባበት ድረስ ሄዱና ከዛ በኋላ በአልጋ ተደርጎ እዛ እየተከፈላቸው ምናምን እንደዚህ ታስራ ምናምን ጸበሉ ቦታ ወረደች። ከዛ ጸበሉ ቦታ ወርዳ በሸክም ማለት ነው በሰው
የመጀመሪያ ቀን ስትጸበል ለውጥ አገኘች። ሁለተኛ ቀን ስትጸበል በእግሯ ቆመች። በሶስተኛው ቀን መራመድ ጀመረች። ታሪክ ተባለ፣ እልል ተባለ። በቃ እዛ አካባቢ ላይ ያለ ሰው ሁሉ በጣም ገረመው። አቤት ይሄ ጸበል ስንቱን ነው የሚፈታው እየተባለ በጣም ተደነቁ። ከዛ በጣም ዳነች። ለብዙ ጊዜ 15 ቀን ምናምን ተቀመጡ። ከዛ ልጇ ከአሜሪካን ይደውላል። እናት አትገኝም። ዘበኛውን ያወራል። እናቴ የት ሄዳ ነው? ጸበል ሄዳለች። እንዴት? እንደዚህ አንዲት ሴት መታ ጸበል ይዤሽ ልሂድ ብላ ይዛት ሄደች። ምንም በተመለከተ ማና ሴትዮዋ? በቃ እሱ ደግሞ ከሌላ ነገር ጋር አያያዘው። ምን ሊያደርጓት ነው? እናቴን ተጨነቀ። ለምን እውነታውን አትነግረኝም? እንግዲህ ጸበል ሄዳለች አልኩ። ጸበል ሄዳለች። ጸበል ብለው ነው ሄዱት። ይኸው ሹፌራችሁም አድርሷት የተወሰነ መንገድ ድረስ እዛው እየጠበቀ ነው። የሱ ስልክ ይሰራል። እሱ ጋር ደውልና ጠይቅ። ወደ ገጠሩ በጣም አልገባም ይለዋል። ሹፌሩም ጋር ሲጠይቅ አው ጸበል ቦታ ሄዳለች፣ እነሱ ወደ ገጠር ናቸው፣ እኔ እዚህ መኪናው ጋር ነኝ፣ መኪናን እየጠበቅኩ እዚህ እየጠበቅኳቸው ነው። ስንት ቀናቸው ነው? ወደ 8 ቀን ምናምን ሆኗቸዋል። ለውጥ ሲያው በደንብ መጠመቅ እንዳለባት ስለገባቸው እነሱ ብዙ መቆየት ፈለጉ። በቃ ሙሉ ለሙሉ በሽታው ከውስጧ እንዲወጣ። ከዛ ያንን ሲያደርጉ ይሄ ልጅ ብዙ ቀን ሆነበት። ቀኑ እየጨመረ አይ እናቴማ የሆነ ነገር ሆና ነው፣ ምንም አይነት ፍንጭ አላገኘሁም ይልና ብድግ ብሎ ከውጭ ሀገር ከአሜሪካን ይመጣል። ሲመጣ ቤቱ ባዶ ነው። እናቱ የለችም። ዘበኛውን ብቻ ያገኛል፣ ሰራተኛዋን ያገኛል። እናቴ ሲል ጸበል ነው ሄዱት። አሁንም ሹፌሩ ጋር ይደውላል። እኔ ላገኛቸው አልችልም፣ እንግዲህ ገጠር ቦታ ናቸው። በመጨናነቅና በመረበሽ ስሜት ይውላል ያድራል። ከዛ እነሱ ጸበላቸውን ጨርሰው ሲመጡ ሹፌሩ በመኪና አድርጎ ይዟቸው ይመጣል። ከዛ በኋላ በረንዳ ላይ ቆሞ እያሱ እቺ የታመመች እናቱ በእግሯ ስትወርድ ያታል። ይደነግጣል። ይሄ ነገር እንዴት ተፈጠረ? ምን አይነት ቦታ ብትሄድ ነው? እቺ ሴትስ ማን ናት እንዴ? ይሄ ደግሞ ድሮኛ ግቢ አትክልተኛ የነበረው ምን ማለት ነው ይሄ ነገር ምናምን ይልና ግራ ይጋባል። ከዛ እሱ ነው ማለት ነው የወሰዳት። እቺ ሴትስ ማን ናት እያለ ሲል ከዛ በኋላ ቆም ብሎ እናቴ እንዴት እንደዚህ ልትሆኚ ቻልሽ? እንዴትስ እንደዚህ ልትድኝ ቻልሽ? ያ ሁሉ ሕክምና ተደርጎ ያልዳልሽ የት ሄደሽ ነው? ምን አግኝተሽ ነው ሲል እሷ ናት ያዳነች ትለዋለች። እግዚአብሔር እሷ ልኮልኝ እሷ ናት ያዳነች ስትል ቆይ አንቺ ሴት ማነሽ? እኔ እንኳን በቃ ተረበሸች። ልጇ ነው አየችው፣ ጨነቃት። እኔ እንኳን ይኸውልህ እኔ ስትል አንቺ ማን? የገጠር ዘመዳችሁ ነኝ፣ የእናተ ዘመድ ነኝ የገጠር ትላለች። አይ ነገሩማ እንደሱ አይደለም። አሁን ሁሉም ነገር እውነት መውጣት አለበት። ለማንኛውም ወደ ቤት እንግባ ትላለች ወይዘሮ ቤዛ። ቤት ይገባሉ። ምግብ ይቀርባል፣ ቡና ይፈላል። ሰራተኛዋ ሽር ጉድ ትላለች። ከዛ ሁሉም ጠረጴዛ ከበው እያወሩ ይኸውልህ እያሱ አሁን አይምሮህን አረጋጋና በተረጋጋ መልኩ የምናዋጋ ወግ አለ፣ የምንነግርህም እውነት አለ። ይሄን እውነታ ተቀበል ትላለች። ወይዘሮ ቤዛ ቆማ ምንድነው? ምን ልትነግሩኝ ነው? እሱ ከአንድም ሰው እንደዛ ነገር አልሰማም። እሱ የወይዘሮ ቤዛ ልጅ እንደሆነ ብቻ ነው የሚያውቀው። እዛ እሺ ንገሩኝ ሲል እውነት ይህ አትክልተኛ ሳላመሰግነው አላልፈም። ብዙ ጊዜ አብሮኝ የኖረ አንተን ያመጣልኝ፣ አንቺን ብትሆኚ ሎሚ እህቴ አንቺን ቢሆን ሳላመሰግን አላልፈም። እናንተ በጣም መመስገን ያለባችሁ፣ በጣም የእግዚአብሔር ሰዎች ናቸው። ሎሚ ማለት እናት ናት፣ ወላጅ እናት። እኔ ማለት አሳዳጊ ነኝ ስትለው እያሱ ይሄን መቀበል በጣም ይከብደዋል። እንዴት? ለምን እንደዚህ ሆነ? ይሄ እኔ አሳዳጊ ነኝ እሷ ደግሞ ወላጅ እናት ናት ያለው ቃል በጣም ይረብሸዋል። እንዴት እንደዚህ ሊሆን ቻለ? ከብዙ መረበሽ ከብዙ ውጣ ውረድ በኋላ ራሱን ማሳመን ምንም አልቻለም። በቃ ተረበሸ። እኔ ማን ነኝ? ምንድን ነኝ? ቤዛ እናቴ አይደለችም እንዴ? ሎሚ ናት እናቴ? ምን ማለት ነው? እንዴት ነው የሚገባኝ? ልጁ ቅዥብ አለ። በቃ መረጋጋት አልቻለም፣ ማሰብ አልቻለም። ከብዙ ውጣ ውረድ በኋላ ከብዙ ጭንቀትና መከራ በኋላ ይሄ ልጅ ቀስ እያለ ራሱን እያስረጋጋ እነሱም ተረጋጋ እያሉ ምክር እየሰጡት እያረጋጉት ቆየና ቆይ ግን ሎሚ እንዴት አይነት መልካም ሰው ብትሆኚ ነው እኔ ልጅሽን አምጥተሽ ደና ቦታ አስቀመጥሽ? በዚህ ጉዳይ ላይ ችግር እንዳልፈጥር ችግሩን ሁሉ በሙሉ ዘርዝረው ነገሩት። እዛ የነበረውን ያባቱን አሟሟት ምናምን ሲነግሩት ግራ ተጋባና እኔ ልጅሽን ከዛ ህብረተሰብ ውስጥ አወጣሽ፣ እንደገና ደግሞ እኔ ልጅሽ እንዳልንገላታ ለዚች ለተባረከች መልካም ሴት ሰጠሽ። አሁን ደግሞ እሷን በዚህ ውስጥ ያለች ደግሞ ወስደሽ ጸበል ቦታ አድነሽ አመጣሽ። በእውነት በጣም መልካም ሰው ነሽ ቤዛዬ። አንቺ ደግሞ እናቴ
ከምንም በላይ ከመልካሞች በላይ ነሽ። እንዴት ነው እኔ ከሁለት መልካም ሰዎች መሃል ያለሁት? ይሄ ደስ ይላል። ለኔ ግን አሁን የናንተ እምነት፣ የናንተ ጥንካሬ፣ የናንተ አይምሮ ንጽህና ደስ ብሎኛል። ግን የኔ ጥያቄ ደግሞ አልተመለሰልኝም። እኔ ማን ነኝ የሚለው ጥያቄ ግን ሁለታችሁ ጋር ነው ያለው። አልተመለሰልኝም ብሎ ሲል ማንነትህን እንድናሳይህ ቦታው ላይ ወስደን ከስር እስከ መሰረት ያለውን ነገር እንነግራለን ይሉታል። እሺ ተባብለው ሁሉም ተነስተው ተሰብስበው ገጠር ሄዱ። ገጠር ድሮ አባቱ የሞተበት አካባቢ፣ እናትና አባቱ ተጋብተው የኖሩበት አካባቢ፣ ቤቱን፣ ግቢውን፣ እሱ እንዴት እንደተወለደ፣ እንዴት አባቱ የሱ የስንት ዓመት ልጅ ሆኖ እንደሞተ፣ የአካባቢውን ታሪክ ሁሉንም ነገር ነገሩት። ከዛ እኛ አባትም ተጠሩ። ንስሐ አባት እርጅት ብለዋል፣ ደክመዋል ምናምንና እሳቸውም መጡ። ከዛ በኋላ ሁሉም ነገር አሁን መፈታት አለበት። እኔም በህይወት እያለሁ ይሄ ልጅ አድጎ እዚህ ደረጃ ደርሶ በመምጣቱ ደስ ብሎኛል ሎሚዬ፣ አንቺም እንደዚህ በመሆንሽ ደስ ብሎኛል። ይቺ ደግሞ ብሩክ ሰው በማየቴ ሳልሞት እቺ ቤዛ ያላችኋት ሰው ብሩክ የእግዚአብሔር ስጦታ ነች። እቺን ሴት በማየቴ ደስተኛ ነኝ። አሁን ይሄንን ለኔ ኃላፊነት ሰጥተሽ ሄድሽውን አደራ ያልሽኝን ዕቃ ይሄው አስረክቤያለሁ። መሬትሽም እንዳለ ነው በገበሬ እየታረሰ። በእርግጥ እህሉን ባትጠቀሚበት እስካሁን ድረስ ከብቶችሽም ያሉት አሉ እንዳልልሽ ብዙ ጊዜ ሆኗል። እና ይሄው ሁሉም ንብረትሽን ያለውን ብቻ የተቀመጠውን አስቀምጫለሁ። የተሸጠውም ተሸጦ በጥሬ ገንዘብ ተቀምጦልሻል። ይሄንን አሁን ለልጅሽም ላንቺም አስረክባለሁ። በብዙ ሰዎች መሃል እንሆንና ትልልቅ ሰዎች አሉ፣ የራሴ ሰዎች፣ አንቺም ድሮ የምታውቂያቸው ናቸው። በእነሱ መሃል ንብረትሽን አስረክባለሁ። ከዛ ደግሞ ይሄ ቂም በቀል መገዳደል እንዲጠፋ ልጆቹን አስማማለሁ። የዛሬ ልጆች የተማሩ ያወቁ ስለሆኑ ችግር የለውም ይገባቸዋል ሁሉም ይላሉ። እሺ ተባብለው ከዛ በኋላ ሽምግልና ተሰበሰበ። ይሄው እንግዲህ አባቱን የገደላችሁበት ልጅም ይሄን አክሏል፣ አድጓል። እናንተም ብዙ ወልዳችሁ ልጆቻችሁ ትልልቅ ሆነዋል። ሎሚም ከሀገር ከቤቷ ተሰዳ ብዙ ነገር ደርሶባታል። ይሄ ሁሉ ይበቃል ሲባል በዛ ሽምግልና መሃል የዛ የሚጣሉት የበቀለኛው ልጅ በጣም የምታምር ቆንጆ ወጣት አለች። ከዛ ኢያሱ ቀጥ ብሎ እሷን ያያል። እሷን እያየ ልቡ ስለ ጥላቻ፣ ስለ በቀል፣ ስለ ደም መመላለስ ምናምን የሚያውቀው ነገር የለም እና እሱ ፍቅሩን ብቻ ነው። አያት፣ ወደዳት። እሷም አየችው፣ ወደደችው። ከዛ መጨረሻ ላይ እንደዛ እየተባባሉ ሽምግልና ቆመው እያሉ ማለት ነው። እነሱ ግን ሁለቱ ፍቅራቸውን ነበር። እሱም በልቡ ፍቅር ነው የሚያስበው፣ ልጅቷን በልቧ ፍቅር ነው የምታስበው። መጨረሻ ላይ ተሸማገሉ፣ ይቅር ለእግዚአብሔር ተባባሉ፣ አብረው በሉ፣ አብረው ጠጡና ሲለያዩ እኔ ግን አንድ ነገር ልንገራችሁ፣ ህይወቴ ተመሰቃቅሎብኛል። የኑሮ ህይወት ሳይሆን የአይምሮዬ ምስቅልቅል ብሎብኛል። ግን ደግሞ በዚህ መሃል አፈቀርኩ ሲላቸው ሁሉም ይስቃሉ። ገዛ ወይዘሮ ቤዛም ምን አልክ እዩዬ፣ እስቲ እንደገና ድገመው የኔ ጌታ ምንድነው ያልከው ትላለች። ከዛ እናቱ ግን ለማውራትም ትፈራዋለች፣ ብላ ማየት ነው። ከዛ ምን አልክ እዩዬ፣ እስቲ እንደገና ድገመው። እኔ ግን ህይወቴ እንደተመሰቃቀለ ነው፣ ግን በዚህ ምስቅልቅል ውስጥ አፈቀርኩ እናቴ ይላታል። ማንን? ያችን ቀን የነበረችው ልጅ አየኋትን እኮ ወደድኳት። እኔ አልቻል ኢያሱ አንተም ታፈቅራለህ? አዎ እኔ እኮ እንደዚህ አይነት ነገር አይቼብህ አላውቅም። እኔ ግን አሁን እሷን አፈቀርኩ። ይሄን ጉዳይ ደግሞ እኔ ነኝ የምጨርሰው ብላ ወይዘሮ ቤዛ ትነሳለች። ከዛ በኋላ እኛን አባት ትይዝና እንደዚህ ነው ብላ ትነግራቸዋለች። ጎሽ ልጄ ደስ ይላል። ይሄማ እኮ የነፍስ ካሳ ማለት ነው። ጥሩ ነው፣ የነፍስ ካሳ ይሆነናል። በይ እንግዲህ አሁን ምን እናድርግ? እኔና አንቺ ነን ይሄን ጉዳይ የምንጨርሰው ይሏታል። እሺ በወዲህ ብለው ሽምግልና ተልኮ ሰዎቹን አግባብተው ለነሱም ትምህርት ሰጥተው ይውላችሁ አሁን ትልቅ ነገር ነው እግዚአብሔር ያዘጋጀላችሁ። ይሄ የነፍስ ካሳ ነው። ትልልቆቹ ባለማወቅ ተገዳደሉ፣ ጠፉ። እነዚህ ልጆች ግን ደስ የሚል ትውልድ ስለሆነ የተማሩ ስለሆኑ ነገር ስለገባቸው ለፍቅር ተፈላለጉ። ስለዚህ እነዚህ ሁለት ልጆች አሁን ማጋባት አለብን ብለው ይላሉ። እንዴት ብሎ አንድ አጎት ኃይለኛ ናይ ባይ የዛኛው ወገን ተነስቶ ሪምቦ ይላል። በቃ አይደረግም፣ እኛ ደም ተቀባብተናል፣ ደም የተቀባባ ሰው አይጋባም፣ በአገራችን ኖር ነው። ምን ነው አባ እያወቁ ለምን ያጠፋሉ ምናምን። ልጄን ያጠፍቻ አላውቅም፣ ሰው ነኝ አጠፋለሁ፣ ግን በዚህ ዙሪያ ግን አላጠፋውም። ይቺ የተከበረች ሴት ምንነቱን ሳታውቅ ይሄን ሕፃን ልጅ አሳድጋ እናቷ አረብ ሀገር ተሰዳ ይሄ ሁሉ ሆኖ ዛሬ ይሄ ልጅ ለቂም ለበቀል ሳይሆን ለመልካም ነገር ለፍቅር ይቺ ልጅ ካሰባት ልጅቷን ትጠይቅና የሚሉትን እንስማ ተባለ። ከዛ ልጅቷን ገና ሳይ ወድጀዋለሁ፣ ልቤ ደንግጧል፣
የትዳር አጋሪ እሱ ነው ብላ ደስ አላት ፈቀደች። የትዳር አጋሪ እሱ ነው ብላ ፈቀደች። ኢያሱም ደስተኛ ሆነ። ከዛ ሁለቱንም አዲስ አበባ ከዛ በኋላ ሽማግሌ ታለከ በወግ በማዕረግ እንዳገሩ ባህል እንዳገሩ ስራ ከዛ በኋላ ሽማግሌ ታላከ እንዳገሩ ባህል እንዳገሩ ወግ እሺ ተባለ ተፈቀደ። እዛ ሀገር ላይ ድል ተደርጎ ሎሚም ሀብት አላት። አባ ያስቀመጡላት ገንዘብ ነበረ፣ መሬቷ አለ፣ ምን አለ። ቆንጆ አርጋ ከዘመዶቿ ጋር ከቤተሰቦቿ ጋር እሷንም ስላገኙ ቤተሰቦቿ ዘመዶቿ ደስ ብሏቸዋል። ድግስ ተደገሰ። ሰርግ ባገሩ ባህል ተደገሰ። ከዛ ወይዘሮ ቤዛ ደግሞ ተነሳችና እኔም እኮ ኢያሱን ልጄን ሳሳድግ ብዙ ሰው የሚያቀው ብዙ የሚወቅሰኝ ሰው አለ፣ ዘመድ አለኝ፣ ወገን አለኝ። የኔ መዳን ራሱ አንድ ደስታ ነው፣ እጥፍ ድርብ ደስታ ስለሆነ እዚህ ጋር ሰላም አውርደናል፣ እዚህ ጋር አጋብተናል፣ እዚህ ጋር እኔ ድኛለሁ። ይሄ ሁሉ ደስታ ስላለ እኔ ትልቅ ድግስ አለኝ ሀገሬ ላይ ብላ የሀገሬውን ሰው በሙሉ የቻለውን ሁሉ እንዲመጣ አድርጋ በራሷ ወጪ ሁሉን ነገር ችላ አዲስ አበባ ላይ ድል ያለ ድግስ ደግሳ ደግሞ በአዲስ አበባው ስታይል በአዲስ አበባ ወግ ማረግ ደግሞ ተደግሶ በስነ ስርዓት ኢያሱና ያቺ ልጅ ተጋብተው ወይዘሮ ቤዛ ንብረቷን ለነሱ ሰጣ የሚያስፈልጋቸው ነገር ሁሉ አድርጋ ጦሩ አሁን እኔ መጦር ነው የምፈልገው ከዛ ሁሉ በሽታ ስለወጣው እግዚአብሔር ቤት እመላለሳለሁ ከእግዚአብሔር ቤት ስመጣ እናንተ ቤት እገባለሁ ብላ ለኢያሱ ሙሉ ንብረቷን አወረሰች። ከዛ ሎሚና ቤዛ በጣም ጓደኛሞች እህት ማማቾች እናትና ልጅ በቃ የተለየ በቃ መግለጽ የማይቻል ሆኖ በፍቅር አብረው ኖሩ። ያብረው እየተጋገዙ አብረው እየተረዳዱ ሎሚም አዲስ አበባ ቤት ገዛች ኮንዶሚኒየም ቤት ቤዛም የራሷ የሆነ ነገር አላት ልጆቻቸውን ቦታ ሲያዙ እንደዚህ ሆነው የቤዛም ወንድም ትልቅ ነገር አድርጎ በጣም ቃሉን አክባሪ ጨዋ ሰው ነው። ሎሚ በጣም መልካም ሴት ናት። ወይዘሮ ቤዛም እንደዛው አባም ትልቅ ስራ ሰርተዋል። ብቻ ሁሉም በየበኩሉ ደስ የሚል ስራ ሰርተው ከዛ እነ ኢያሱም እየወለዱ ከአንድ ሙለት 3 ቤዛና ሎሚ ደግሞ እየተጋገዙ ልጆቻቸውን ልጆቻቸውን እያሳደጉ በአንድነት ደስ በሚል ምንም አይነት ጥላቻ ምንም አይነት መጥፎ ነገር በሌለበት በደስታ እያደረጉ አብረው አሳለፉ። ከዛ በኋላ ይሄ ደግሞ የነፍስ ካሳ ሆነ እላቸዋለሁ። ደስ አይልም? መማር መለወጥ ያንን የነበርንበትን ድሮ ያለ ኋላ ቀር አስተሳሰብ ትተን እዚህ ጋር ቆንጆ አስተሳሰብ ጋር ለመድረስ መሞከር። ይሄ ሁሉ ግን የሆነው ሎሚ ሳትማር የተማረች መልካም ሴት ጠንካራ ሴት አሳቢ ስለሆነች ነው። ከዛ ደግሞ ይችን የተባረከች ደግሞ ቤዛን አገኘች እና ሁሉም በየራሱ ጥሩ ጥሩ ነገር ሰርቶ ስላለፈ በጣም ደስ ይላል። ይሄ ደስ የሚል ታሪክ ነው። እኔ ለራሴ በጣም ተምሬበታለሁ። በጣም ደስ ብሎኛል። አመሰግናቸዋለሁ የአንበሲቲው ቤተሰቦቼ። እንግዲህ እኔ በየጊዜው የተለያዩ ታሪኮችን ይዤላችሁ መጣለሁ። ማስተካከላቸው ነገር ካሉ ልዩዬ ይሄን አስተካክል ይበሉኝ። አመሰግናለሁ። ሰላም ሁኑልኝ። እወዳችኋለሁ። ቻው